ለበጎ ብያለሁ ይህንን ቤቴ ግድግዳው ማን ነው? ግድግዳው ማን ነው? አካማ ቪንጋ አካማው ምትለው you know this is terrorism እሺ እንኳን አንተ ሜሲ ሮናልዶ እንዴ ከቤተሰባችሁ ጋር ቁጭ ብላችሁ እስከ ዛሬ የኖራችሁትን ህይወት በቴሌቪዥን ተከፍቶ ቁጭ ብላችሁ አብራችሁ ታያላችሁ 100 ሚሊዮን ብር ይሰጣችኋል። ለብቻ እንኳን አላየው ልጆት ይብ ማለት ነው። እሺ ታውቀው ሲጋራ ያጨፈ ነው ግን ለማንም እንዳትናገር አለ የኔ ሰላም ውድ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛ ተመስገን ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የፉዩቲዩብ ፋሚሊ ሁኑ። ዛሬ ደግሞ ባበደ ቀውጢ ሪአክሽን ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ቪዲዮ እንዲያችሁ ዘና ፈታ በሉልኝ። ይመቻችሁ። ወደ ቪዲዮ ድህነት ከዚህ በኋላ አለቀለት። ያራራች ጓደኛ ቻው በላት። ድህነት ምናምን ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ። ላቦሮ ከዚህ በኋላ የምን ላቦሮ? የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ልኑርበት። ምንድን ነው እዛ ጋር ወፈር ምናምን መስሎሻል? እይ ዝም ብለሽ እንዴት እንደምን አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ቀረ። እሺ ላጭስ ወጥ ጎርበዳት ምንም መስራት ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ታኩሪን ትለያለሽ። የምር አንደኛ አረ ኮማንደር አንተ መሆንህን አላወቅኩም ነበር ምናምን ፓርት ላይ ማለት ነው። ይለያል ነው የምላችሁ፣ ይለያል። ሰባናቸው ሰባው እንዳንተ መታ አንተን ወንድምህ መታ። እኔ ስፖርት እንደምሰራ ቀሉ ወንድ አያውቁም አይደል? ወንድ አትበለኝ። ሰባው አምሳውን በዚህ ይመጣሉ። ሰባናቸው እኮ ጉቢ ያው ነው የወድ ስማ። እሺ የሚሻ ሜዶን ፈረ ጉቢዬ አረ ጉቢዬ ምን ሆነ ነው? አረ እንዳልተቀጠቀጡ ደም እየፈሰሰ የት አለ ደም? ወደ ውስጥ ምስል እኔ ምንና ኤልያስ ነው የታወል የለም ሄዷል። አንተ ምን ሆነ ነው እንደዛ አንተ ፎክራ አይዳ ደግሞ ሰባናቸው ነው ሲባል እኮ በቃ እኔ ለሰባ ጉቢ። እሺ እሱ አሁን ምን ያድርግ? ሰባ እያወራ ያለሁት ስለ ሴት ልጅ ጉዳት እንጂ ስለ ራሴ ብቻ አይደለም። ይገባል? ሄሎ ደሞ አንተ ማን ነህ? ቴዲ ነኝ። እንዴ አንቺ የሰው ሰነድ ይዘሽ ነው የልጅሽን አባት ፈልጊው? ምንድን ነው የምትለው? you know this is terrorism እሺ እንኳን አንተ ስለያሽ እኮ ምን ባልሽራሽ ጉዳይ ተለማምጠሽ አላወዛሽም? ምንድን ነው አንቺ አሳብሽ እንደ መነራሽ ይመስላለሽ? ብር ለራስ ተሰበረሽ እንዴ? ምንድን ነው ዘጋችሁ? ቆየችሁ ጋር ተቸገሩ መኖር ማን ይዘራል ባገሩ መንደራይዝድ ማለት ነው። የሆነ ለየት ያለ ዩኒክ ስድብ ነው ማለት ነው። መንደራይዝድ ግን ምን ሲጀመር እኮ ስልኩን ዘግተዋለች እና ቴዲ እሷ ከዘጋችሁ በኋላ ምናምን በቃ ያስለፈልፋቸዋል ምናምን በቃ ይለያል። የወንድስ ጉዳይ without dignity with not winning it ስንት ልናገር በሽታ another one ያቺ ምትመጣና መስፍንዬ ለምን ነው ጠጅ የምትጠጣት? ጠጅ አልጠጣም ልጠጣ ቦርጫ ጠጣም ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ችግር እሰራለሁ እበላለሁ። ታዲያ ቤቴ ውስጥ ቀጠረ ጎርጓዳ ሳህን የሆነ ፍትፍት ቢት ያላመጣችን ሴት በቀይ ካርድ ወደ መጣችበት ማንን ተውማን because I am food fighter ስለወንዶች ጉዳይ ማለት ነው። ምንም ማለት አልችልም። ደስ ይላል። ጥያቄው ምን መሰላችሁ? ከቤተሰባችሁ ጋር ቁጭ ብላችሁ እስከ ዛሬ የኖራችሁትን ህይወት በቴሌቪዥን ተከፍቶ ቁጭ ብላችሁ አብራችሁ ታያላችሁ 100 ሚሊዮን ብር ይሰጣችኋል። አይሆንም፣ በፍጹም አይሆንም። የቀኑ ብቻ
አይሆንም። ከ14 ዓመት በታች ያለው አይሆንም። ብር እኮ ቀላል ነው እኮ 100 ሚሊዮን ብር እኮ ሰርተህ ታመጣዋለህ እኮ። አይሆንም። ኢቭን እኔ ሳልኖር ራሱ ቤተሰቦቼ ቁጭ ብለው አይሆንም። አሰብኩት እኮ ፋዘር አይሆንም። ምን ታስባላችሁ? ኮሜንት ላይ እናንተ ሳትኖሩ ካሁን ቢያንስ ይሻላል። ከሀገር ውጭ ምናምን አይሆንም። አብረህ ሆነህ አይሆንም። እንኳን ከፋሚሊ ጋር ማለት ነው ለብቻ እንኳን አላየውም። እውነት ለመናገር ማለት ነው 100 ሚሊዮን ነው ብር እኮ ይገኛል። ጀስት ላይገኝም ይችላል፣ ግን አይሆንም። አንተ እኮ ልጅ ና ፈልጊ ነው ና ስማ ያየከው ነገር አለ? እኔ ምንም አላየሁም። እውነቱን ነው የምንነግርህ። ምንም ያየው ነገር የለም። ያየው አረጌ ጫማና ጥቁር ከንፈር። ስለ ጫማዬ ማን አለ? እንዲህ እንዳልኩህ ስለ ጫማዬ ማን አልጠየቅኩም። ለምን አየህ ካላልከኝም እንዴ ታዲያ ሌላ ያየው ነገር የለም። ምን ደግሞ እናቴ ከሱ ጋር እንዳታወራ እሱ ህልም የለውም ምንም አለችኝ። እንቅልፋተኛም እንደ ማታ ሸረላ አፌ ላይ ምናምን ማዘር ከባድ ባስክ የሊፖፕ ይዘት ነበር እንዴ? አውቀ ባላወቀ ደግሞ ልጅ አለ። ኧረ እኔ ምንም አላየሁም። አንተ እዚህ ጋር ቆመካል። በቃ ያው አንዳች ነገር ብሰማ ማለት ነው ሄደት አቃጥረህ ቁልጭ ግድንግድ ጭንቅላት በኩርኩም አተነፍስልህ ይባላል። በቃ ምንም አላየሁም። በቃ አይቷል ደግሞ ግጠኛ ጭንቅላታ ሂዳው ከዚህ ሂድ። ኧረ ማፍጠጥህ ሂድ። ማነው እንዴ? ኧረ መጣ እንዴ ቁልጭ እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነኝ እኔ። እሺ ምንድን ነው? ልጆት እዮብ ማለት ነው። እሺ ታውቀው ሲጋራ እያጨሰ ነው፣ ግን ለማንም እንዳትናገር አለ። የኔ ልጅ ማለት አሁኑኑ ይሂዱና ይዩት። እኔ ግን የለሁበትም። ወይ ጉድ ወይ እኔ ራሱ እኮ አመንኩት። አላየሁም ሲል ምች የሆነ ልጅ በማቃጠል ፒኤችዲ ሲኖር እንደዚህ ነው። ሜሲ ሮናልዶ በእግሩ ላይ ኳስ አለው። እግሩ ላይ ኳስ አለው። ሜሲ ሮናልዶ ወይ እሑድ ማን ያሸንፋል? ሜሲ። ከሮናልዶ ከሜሲ አስበህ ማን ይበልጣል? እኔ አይ ማርያም ምናምን ስላደረኩ ምናምን ሲያው የሮናልዶ አድናቂ ነኝ። እሑድ ማን ያሸንፋል? ሜሲ። ግን ለይ ካልክ ሜሲ ይበልጣል። እመቤቴ No, God, please, no. እና ማለት ነው ሶስቴ ነው እሱ የቀያየሩ። ሮናልዶ አለ መጀመሪያ፣ ከዛ ሜሲ አለ፣ ከዛ ደግሞ ሮናልዶ አለ መሰለኝ። ግን ጀስት እውነት ለመናገር እኔ ሮናልዶ በጣም ነው ወዱ እና ሜሲ ይችላል ግን ታለንት አለው ተፈጥሮ ምናምን። ግን ሲያሰበን ደግሞ በቃ ይለያል። ሂዝ ኤጎት ማለት ነው። እና ሜሲ ደግሞ ይችላል ግን አምሮ አልፋን ብሮ የማን ሚስት እንደሆነች አታውቅም ነው? የማን ሚስት እንደሆነች አታውቅም ነው? ብሩን ልስጥህና እንደው በረከት እኔ ሚስት ይበርክትልኝ። ይኸው ቦርሳውን ብቻ ስጡኝ። ቦርሳውን ብቻ የኔ ጌታ አጠገባችን። እሺ ባይዘዌ አበቃል። አንደኛ ነው ማለት
ወይኔ እኔ ጀግና ኡስ መጣልኝ ናልበናትናል ሚራካኝ አማረኝ ገራማረኝ እስታያላ አማረኝ ገራማረኝ ገራማረኝ የሰማችሁ ዱቄት ነው አይደል የሚባል የትንፍጪው ዱቄት ነው አምጫዋለ ለነገር እና ዋናው አመጣለት የሄዶ ምናምን ወልቆ ምናምን ሳይሆን ማለት ተጣልቶ ምናምን ሳይሆን አመጣው በቃ You get it? If you don't get it, forget about it. የፈራው ነገር ካለ ተናገር። ጸባምሮኛል። እሺ የፈራውን ነገርም አለ። ምንድነው? ከታች ሰፈር ግርግዳው ካቦን አወቀው። ካቦ ነው የሱን እህት በጣም ነው የወደድኳትና ላናግራት ፈራው። ምን ችግር አለ? ላምጣት እንደ እጄ። አረ ግርግዳው ያለኝ ግርግዳው ማን ነው? ግርግዳው ማን ነው? አረ ስለኔ ያውቃል። አስላንተ አያውቅም። የማንም ልቅምቅም የሰው ልክ አያውቅም። አዎ እውነት ነው። ቢያውቅም አይተነቀቅም አይደል? በቃ አንተ ግርግዳው ያለኛ ነው። ግርግዳው ማን ነው? እኔ ያለው አንዴ መጣው። አረ ሚኪ በእናትህ አረ ግርግዳው በእናትህ ማሬ በማርያም ማረኝ በእናትህ። ወይ ከዚህ በኋላ እኛ ሰፈር ትመጣለህ? አትመጣም። እህት ያጠገብ ብትደርስ እገልሃለሁ። አትደርስ ድረስ እገልሃለሁ። ማን ላከ? ኢላስ ማን ነው ኢላስ? ኢላስ ላይ ሰፈር 500 ኩሻፕ ስራ 500 ኩሻፕ አይለመደኝም። ማረ ከዚህ በኋላ ይቅርብኝ። ኢላስ ነው። ለምን ግርግዳው እንደተባልኩ ታውቃለህ? ለምንድን ነው? አልገፋ ፕሌን በለኝሽ። እሺ ፕሌን ግርግዳው ፕሌን ወይኔ ግድግዳው ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አይ ካንት ስቶፕ ላቪንግ ማለት ነው። እና እንትን ይሄ ልጅ ማለት ነው በቃ ዱላ የፈረደበት ልጅ ነው ማለት ነው። እና ልጁ ዱላ በዛበት ዘሞስት አንድሬትድ ቲክቶከር ማለት ነው። ኤላ ጓደኛው ስለሆነ እንጂ በቃ ኔክስት ይር እንጠብቃለን። ቲክቶክ አዋርድ ላንቺ ነው። ማገሃኛለ አግሌሎ አንዴ ሰተናል አንነጥቅህ። እንግዲህ እቃው እንጂ ከዚህ በኋላ እኮ አጥሚቶ የኛ ገንዘብ አይደለም ያንተው። ለዚህ አረ ምነው ቀሰብልኝ ማን ይወስድብሃል? አቸኩል ትቸኩላለህ ስትጠጣው ትበላሙነት ነው። አቸኩል ለመሆኑ ታሽተዋል እንደ እጅን ዝም ብለህ ነው ቁጭ አልኩ። ግድ የለም ትንሽ ልሽል ግድ የለም አንተ ነህ እኔን ግድ የለም ትንሽ እንኳን ልሽል መድኃኒዓለም ቁጭ በል ወገብህን ጓያ ሸጉጥ በል። አይ እኔ እኮ ትንሽ አሸታሸት እንደው እንትን ብለህ እኮ አንተ ይሻላል ጓያ ዝም ብለህ ቁጭ ጠጣ ጠጣ እጠጣለሁ። እኔማ ምን ችግር አለው? ቆንጆ ሆነ ቱራት ግን ነበር የሰራችልኝ። አረቢኪ አቤት መድኃኒዓለም እናንተ አቤት ለበሽተኛ የምትሆን አጥሚት ነው። አይሆንም እውነት ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናልንስ በህይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍስ አቁም። መሀላችን አንድ ጅብ አለ። እያንዳንድሽን መሀል አስገብቼ ጠይቅሻለሁ። ጅቡ ማን እንደሆነ እናያለን። ዝግጁ ነህ? አተለ ዝግጁ ነኝ። ጮክ በላ ምን ትፈራለህ? ዝግጁ ነኝ። ዝግጁ ነኝ። ቅድሚያ እንግዲህ ኤልያስ ቁጭ ክብ ስራ ተያዝ። እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለው አረላሽ ግን ያበረ ጥምረት ነው ማለት ነው። ኤላም ኤላ ነው። ቶኒም እንደምታውቁት ነው። ከዚህ በኋላ ብዙ ቪዲዮዎችን እንጠብቃለን። Here I come. Oh, here I come. Oh. ይመቻችሁ።